ፔሬድ ቀርቷል። ፔሬድ ያልመጣኝም እና በጣም አሳሰበኝ። ሂጂበት እስቲ ፔሬድ ሲድገምልኝ ፔሬድ ቀርቷል። ዘይን አባት ምን እያረክ ነው? ና እስኪ እኮ ነው ፈልጌ ነው። አንተ ግን ቆይ ለኔ ጊዜ አትሰጠኝም እንዴ? ለመጽሐፉ ብቻ ነው እንደ ጊዜ የሚሰጠው? ማንበብ ሊቅ ያደርጋል ሲባል ሰማሽ? ደግሞ ድካም አለ ግን የእንቅልፍ ስሜትም የለ። ግን እስከዛው ላምብ ብዬ እኮ ደክሞኛል እኮ። እሺ እኔ እሻው ለምን ጠራሽኝ? እኮ እኔ እዚህ ግን ስፈልግህ ወዳው መጽሐፍ ማንበብ እንደምወድ ታውቂያለሽ። አውቃለሁ ግን ታዲያ በመጠኑ ነው። the power of now ይባላል። በዓለም ላይ ከ50 በላይ ቋንቋዎች ተተርጉሟል። ይሄ ላይፍ የሚቀይር መጽሐፍ ማለት ነው እኮ። ጥሩ ነው፣ አነባዋለሁ። እሺ አሁን ለምን ፈልግሽ? አነባዋለሁ። በቃ ጊዜ እንድትሰጠኝ ፈልጌ ነው። ኧረ ጊዜ ጉድ! አንድ ላይ መሆን አለብን ምናምን ልታነብ። አሁን እርሜን ዛሬ መጽሐፍ አንስቼ ባነብ ጊዜ ስጠኝ። እንደምን ታዲያ አንድ ቀን ስትሆን ከመጽሐፍ ጋር ማሳለፍ አለብን? አይ ጊዜ የማይሰጥ ሰው አድርገሽ ሳልሽ ብዬ ነው እኮ። ዛሬ ነው እስካሁን ድረስ እኔ ያለሁ ወይ በሌለሁበት ምናምን ነው የምታነበው። እኔ ስኖር አብዛኛው ጊዜ ብዙም አታነብም። አዎ ለምን እኔ ጋር ነው ጊዜ የምታሳልፈው፣ አብረን ነው የምናሳልፈው። ዛሬ ምን ተገኘ? በቃ ደስ አለኝ ማለት ለአራተኛ ጊዜ እያነበብኩት ነው። እኔማ አንዴ ሳላነበው እስኪ ታነቢዋለሽ? ያው ችግር የለውም እና አሁን ጨርሶ ነው አነባዋለሁ። ስለዚህ እሺ ለምን ፈልግሽ? እዚህ እንድናወራ ምናምን ፈልጌ ነው። አውሪኝ። እሺ ያው በቃ ይኸው አስቀመጥኩት። አውሪኝ። ምን እንዴት ነው ውሎ? ይሄን እንድልሽ ነው የፈለግሽው እና እስካሁን እንግዲህ እናት እንግዲህ አሁን ባለፈው አልፏል። ዙሩ አሁን አልሽ አቤት ወዴት ብዬ መጣሁ። እንግዲህ ለህይዋን መታዘዝ ደግሞ ተፈጥሯዊ ነው ታውቂያለሽ። እሺ እንዴት ነው ውሎ? አምሮብሻል ደግሞ። እንሰግናለን። አላስተዋልኩሽም ልበስ እስካሁን ዘግይቻለሁ ማለት ነው። አይሽ እኔ ሚስት ቆንጆ ናት እኮ ከዚህ ከዚህ ምን አሽኮረ በማለት that's the reality። ከፊዚካላዊ ውበት ከሚታየው ውበት ይልቅ ደግሞ ታውቂያለሽ የነፍስ ውበት ወይኔ በእግዚአብሔር ፊት ራሱ ቆሰንቆም ማለት ነው። እውነት ነው። የውስጥ የነፍስ ውበት ነው የሚታየው። ወደ ገደለው በማርያም ለምን ነው የጠራሽው? ቴልሚ እሺ እንደዚህ የውበቴ የማማሬ ሚስጥር እንደዚህ ቆንጅዬ ከውበት ላይ ውበት የታደልኩት በምን ይመስልሃል? የአጋፔን አባት በማግባትሽ የአጋፔን አባት አግብተሽ በመኖርሽ ይመስለኛል። እሺ አንድ እሱ ነው። እሺ ሁለት ልቤ መታ እንጂ እንዴ 360 ዲግሪ መታ። በእኔ ምክንያት ነው እንደዚህ ሆንሽ ያማረብሽ። ታድዬ እስኪ ታድዬ በእኛ እንዴ አንተ እኮ ለማቆላመጥ ይመቻል። አስብ what's new by the way what's new አረ በመድኃኒዓለም በነገራችን ዝም ብዬ የምናገረው ነገር አይደለም። ብዙ ነገሮችን ቀርቦልኝ የሆነ ሴርሞኒ ተዘጋጅቶ ነው የምናገረው። ራሴን ላዘጋጅ ፈራው። ምንድን ነው እንጃ ዛሬ እናቴ ልቤ ቆመ። ማርያምን ላብራቶሪ እንደሆንኩ መጠን እሺ እንዲሁ እሺ ከዛስ ወዲያ በእግዚአብሔር ቶሎ ባያደርገኝም በኪዳነ ምሕረት ላብራቶሪ እኛ እናውቃለን። አይኖ አውቃለሁ ላብራቶሪ ነሽ። እሺ እና ብቻ ብዙ ነገሮች ማለት እንዲህ ነገር ያስጨንቀኛል ማለት ነው። እሺ ማለት በምን መንገድ እንደምነግርህ እራሱ እኮ ግራ ገባኝ። እሺ ፔሬድ ቀርቷል። ፔሬድ ያልመጣኝም እና በጣም አሳሰበኝ። ሂጂበት እስቲ
ፔሬድ ሲድገሚልኝ ፔሬድ ቀርቷል። ዜን አልመጣምና ከበቃ ጨንቆኝ ማለት ስሜቴም እንደ ድሮ አይደለም እና እንደ ድሮ አይደለም ማለት የሆነ በቃ የሚሰማኝ ስሜት አለ። ምን አይነት ስሜት? የሆነ ማቅለሽለሽ፣ ቮሚቲንግ። ሞት በይ እንዴ! እናቴ ትሙት ሞት በይ ዝም ብለሽ እንዴ እኮ ሞት በይ ዝም ብለሽ አንዴ ብቻ ሶዋት። እሺ ከዛ በቃ ከዛ ቸካረኩ። ምን የእርግዝና ነው። እሺ ከዛስ ማይ ከዛ በቃ የእርግዝና ቼክ አደረኩ። እሺ ከዚያስ እኮ እያልኩሽ ነው፣ ሰምቻለሁ። እሱ ከዛማ ኧረ በመድኃኒዓለም ሆይ እንትን ፊልም አደረግሽው። በእግዚአብሔር ንገሪኝ ማርያም። ቀጥታ ወደ ገደለው። ምን እርጉዝ ነኝ። ምን እርጉዝ ነኝ። እርጉዝ ነኝ። እግዚአብሔር አዎ። እስኪ ሙት በይ በመድኃኒዓለም። እስኪ አጋፔን በይ በእናትሽ። እውነቴን ነው። ማሂር እርጉዝ ነሽ? አዎ። አላምንም። ምን ነው ደስ አላለህም? እኔ አላምንም። ማሂር እንዴት? ማሂር እርጉዝ ነሽ? እናት እየቀደድሽ አይደለም? ኧረ አይደለም እየቀደድኩ። እናቴ ትሙት ከዜሮ ስሜቴ እንደዚህ በአንድ የጣራ ላይ ከተሽ ማለት ነው። እናቴ ትሙት ፕራንክ ነው እንዳትዪ። ኧረ ምን ፕራንክ? ይኸው ምንም ፕራንክ አይደለም እኮ። እርጉዝ ነሽ ማሂ? እስኪ ምችልኝ በእናትሽ ምችልኝ። የምሬን ነው። መቼ ቼክ አድርገሽ? ዛሬ ነው። እንዴት አድርገሽ? በቃ ማቅለሽለሽ ቮሚቲንግ ሲኖር። እሺ ሳትነግሪኝ ለምን እስካሁን? እነግርሃለሁ ብዬ አሁን አይደለ ከመሻለል የገባ ነው። ማማን አጠባሁ ገባሁ፣ ማማን አጠባሁ። ከዛ በኋላ አብልቼ እራት ልንገርህ። ተመስገን ኢትስ አንብሊቨብል። የምር በጣም ይታመን አይደለም ማሂ። ሁለተኛ ልጅ ልንወልድ ነው። በደንብ ከሳፈኝ። ኧረ ማሂ ነይ እግዚአብሔር ነይ ትንሽ ማርያም ተነሽ። ኧረ ማሂ የካሚንግ ሱን አፍተር 9 መንዝ ከ9 ወር በኋላ ማሂ በጣም ደስ ብሎኛል። ወይኔ እግዚአብሔር ብቻ ጤነኛ ልጅ ይስጠኝ፣ ጤነኛ ልጅ ይስጠን። ይሄ በቃ ማለት የሁላችንም ጸሎት ነው። ግን ምን ልገብትሽ? ታልቅስ ወንድሟ ሊመጣ አይደለም። ግን አንቺ ግን በጣም ነፍስሽ አይማርም። ማርያም እንደዚህ አይነት ነገርማ በስልክ አይወራም። በነግሬስ ደውለሽ ቢሮ እያለሁ በስልክማ ይወራል። ጸጥ ብትለብኝ ሲያስታውክሽ ምናምን ወፍ አትናገሪ። እኔ ሌላ ነገር መሰለኝ። መስገን አምላክ ያምሰሃል። የዘራው ዘር ባያበቅል ከጋጡ ውስጥ የሚታለቡ ላሞች ወይም እንስሳቶች ከብቶች ቢጠፉ ገብቶሻል። ጎተራዬ ውስጥ ምንም አይነት እህልና ዘርት ባይኖር አንተ መጠጊያዬ ነህ ይላል ቅዱስ ዳዊት። ሁለት ወንድ ሁለት ሴት ግባችን ይሄ ነው። አሁን ሴት ወለድና ቀጥሎ ወንድ፣ ቀጥሎ ሴት፣ ቀጥሎ ወንድ።
ያልሰማህ አሰማ ታዴ ሁለተኛ ልጅ ሊወልድ ነው። የምር በቃ ቢሆን እንደዚህ ነበር። ምን የምር ባረግዝ ምንድን ነው አልሽው? ምንድን ነው አልሽው? የምር ባረግዝ እንደዚህ ነው። የምር ባረግዝ ማለት የምር ባረግዝ ማለት አይ ሁለተኛ ልጅ እርጉዝ ነኝ ብሎ ምን ይሰማዋል የሚለውን ስሜት ለማወቅ ነበር። እና እስካሁን የነገርሽ ውሸት ነው? እስካሁን የነገርሽ ውሸት ነው ወይ? ወደዛ ታግጭብኝ ምን አይነት ሆናት? እስካሁን የነገርሽ ውሸት ነው ወይ? አይ በቃ ስሜትን አውቄያለሁ። በቅርቡ በቃ አይደለ? በቅርቡ አሁን እኮ ድረስ እንደሚል አወኩኝ እኮ። ሻውን ፕራንክ ነው እንደዚህ እስካሁን ያወራሽ ፕራንክ ነው? ፕራንክ ነው ወይ? በየረጨም አይነት አለ በፈጣሪ እጅ በቃ ችግር የለውም። እሺ ነው አንቺ ቆይ በሰው ፊሊንግና ስሜት የምትጫወሽ ነው እሺ? አይ ያንተን ስሜት ምን ትጠቀሚያለሽ? እሺ ያንተ ስሜት ምን እንደሚል ይሰማ ምንድን ይሰማል የሚለውን ለማወቅ እኮ ነው። በቃ በእንዲህ ነገር አትቀልጂ። ፈጠረሽ በሰው ስሜት አትጫወች፣ ነውር ነው። በጭራሽ በማይቀደም ነገር አትቀልጂ ማለት በፈጠረሽ እጅ ረዛ ረፊ እጅ በቃ አልፈልግም ይቅርታ ትለኛለህ። በነገራችን ላይ ምን ልንገርሽ፣ የሰው ልጅ ቅስም ሰብሮ ይቅርታ ይሰራል። ይቅርታ መጠንቀቅ ነው። ደስ እንደሚለማቅ ነው። በቃ አልፈልግም ወግጂ አቃለሽ በቃ በቃ አይሳቅም፣ የምር አይሳቅም። አትቀልጂ በሰው ላይፍ። ምን አይነት ሆነ? እሺ በቃ ማይ በፈጠረሽ ተይኝ። በቃ ነው ብቻ ልቅርበት መሳፈል ለምንበት በቃ ወግጂ ረዛ ታናግሪኝ። ህፃንሽ ያምሻል። ሰው ከሚያነብበት ጠርተሽ በሰው ስሜት ትጫወቻለሽ። ከዚህ በኋላ በቃ በቅርብ ቀን እሺ በቃ ሳቅ መርዝ ረጭተሽ ሳቅ። ለማንኛውም ተሳክቶልኛል። ሶሪ በቃ እሺ ሶሪ በቃ